አሻችሁ ቤተሰቦቻችን የጨረቃ ፋሚሊ፣ እኔ ደህና ነኝ፣ እግዚአብሔር ይመስገን። የሃይሚዬ ቤተሰቦች፣ የብሩክ ቤተሰቦች ማሸነፍ የምትችሉት ሁሉንም ሰምታችኋል፣ አይታችኋል፣ ጠይቃችኋል። እያየው ነበር። አሁን ጋሽዬ አንድ ላይ ሆኖ ልጅቷን ሲጠይቁ አይቻችኋለሁ። ለዚህ መፍትሄው ሌላ ነገር አይደለም። አሁን መረዳት እፈልጋለሁ፣ አሁን እንክብካቤ እፈልጋለሁ የምትለው ብሩክ የማንን ልጅ ነው የሚንከባከበው? በምን የተረጋገጠ ነውና? አሁን ወደፊት ነው እሱ ሲረጋገጥ ልጅ አሳድግ የሚባለው። ብሩኬ እኔ አንተን የምነግርህ ለመተማመን ንስሐ ግባ፣ ሁለታችሁም ንስሐ ግቡ። አረክም አላረክም ንስሐ ግቡና ወደ ቁርባን በተክሊል ተጋቡ። ሽማግሌ ላክ። ንስሐችሁን ስትጨርሱ ሽማግሌ፣ ከዛ በተክሊል ተጋቡ። ልጁ ያንተ ከሆነ ደግሞ ምንም ማለት አይደለም። በዲቃላ ደንብ ነው የምታሳድገው የምትጠየቀው እንጂ በግድ እሷን አግባት የሚልህ የለም፣ የሚያስገድድህ የለም። ከእሷ ጋር ለመኖር ሚስት አድርገህ ለመኖር የሚያስገድድህ ህግ የለም። የአንተ ልጅ ከሆነ አሳድግ ነው የምትባለው። ተቆራጭ ቆርጠህ ታሳድጋለች እውነቱም ሲወጣ። ከዛ በተረፈ ከሃይሚ ጋራ ለመተማመን በቤተ ክርስቲያን አድርጋችሁ ተጋቡ። ሽማግሌ ባስቸኳይ ላክ። እኔ የምመክርህ የእናትነት ምክሬ ይሄ ነው። እባክህን ልጄ፣ እኔ ስነግር አሰሙም፣ ስመክር አሰሙም። ቀድሞውንም በሽምግልና መያያዝ ነበረባችሁ። አንድ ቤት ስትኖሩ በሽማግሌ ተያይዛችሁ ብትኖሩ ኖሮ የሁሉ ውርጅብኝ አይወርድባችሁም ነበር። ስለዚህ አሁንም መሰረት ማለት ሽማግሌ መላክ ነው። ከዛ በኋላ በአስቸኳይ መጋባት አለባችሁ። ውጭ ሀገር ትመኛላችሁ እናንተ ሰርግ ለመደገስ ፓሪስ ምናምን። ፈራ እግዚአብሔርን አውቃችሁ በቁርባን ተሳስራችሁ በሀገራችሁ ውስጥ ተጋቡ። ይሄ ነው ምክሬ። ከተቀበላችሁኝ ይሄንን መክራችኋለሁ ልጆቼ። ከፈጸማችሁ ከሰማችሁ እግዚአብሔር ያግዛችኋል። አመሰግናለሁ ልጆቼ።